ቤኪ ስፖርት ዕለታዊና አጫጭር ውድ የቤኪ ስፖርት ቻናል ቤተሰቦች የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መጥተናል። የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ዜናዎችም ስናልፍ ትላንት በተደረገ የእንግሊዝ ፕሪሚየር ሊግ ጨዋታ በስታንፎርድ ብሪጅ ቼልሲ ማንቸስተር ሲቲን ያስተናገደ ሲሆን ማንቸስተር ሲቲዎችም ጥሩ በሆነ ብቃት 3-0 በሆነ ውጤት አሸንፈው ከሜዳ ወጥተዋል። በዚህም የማንቸስተር ሲቲን የማሸነፊያ ጎሎች ኦራይሊ፣ ማርክ ጉሄና ዶኩ አከታትለው አስቆጥረው ማንቸስተር ሲቲ 3-0 በሆነ ውጤት በማሸነፍ ከአርሰናል ጋር ያለውን የነጥብ ልዩነት 6 አድርጎታል። አንድ ቀሪ ጨዋታ ይቀረዋል ማንቸስተር ሲቲ። እሱን ካሸነፈ ደግሞ ከአርሰናል ጋር ያለው ነጥብ ልዩነት 3 ነው። በቀጣይ ሳምንት እጅግ እንዲጠበቅ ያደረገው ጨዋታም ማንቸስተር ሲቲ ከአርሰናል በኢቲሃድ የሚያደርጉት ጨዋታ ዓለም ሁሉ የሚጠብቀው ጨዋታ ነው። ይህን ጨዋታ ለማየት እኔ ያለብኝን የሰርግ ጥሪውን ላለመሰረዝ ዝግጁ ነኝ። አድማጮች በጣም እጅግ አጓጊ ጨዋታ ነው የሚካሄደው። ይህ ጨዋታም ቅዳሜ ዕለት ማንቸስተር ሲቲ ከአርሰናል የሚያደርጉት ጨዋታ የዋንጫውን ሁኔታ ይወስናል ተብሎ ይጠበቃል። አርሰናሎች ሰሞነኛ ደካማነታቸው እየታየ ሲሆን ማንቸስተር ሲቲ ደግሞ ጊዜው እየሄደ በወጣ ቁጥር በጣም ጠንካራ ቲም እየሆነ ነው። ማጥቃቱ በጣም የሚገርም ነው። ካያቸው አሁን ደግሞ ጎል የሚያስተናግድ ቲም አይደለም። በካራባኦ ካፕ ፍጻሜ አርሰናልን 2-0፣ በኤፍኤ ካፕ ሊቨርፑልን 4-0፣ ትላንት ደግሞ ቼልሲን በድጋሚ 3-0 በጣም ብዙ ጎል የሚያስቆጥር ትንሽ ጎል የሚቆጠርበት ቲም ሆኗል የፔፕ ጋርዲዮላው ማንቸስተር ሲቲና ስለ ሲቲ ምን አስተያየታላችሁ? ዋንጫውን አርሰናል ወይስ ማንቸስተር ሲቲ የሚለውን በቀጣይ ሳምንት የምናቅ ይመስለኛል። ሌላኛው ደግሞ ቶተናምን የሚመለከት ሲሆን ቶተናሞች በሰንደርላንድ 1-0 በመሸነፍ በይፋ ወራጅ ቀጠናውን ተቀላቅለዋል። አሁን ላይ ቶተናም እጅግ መጥፎ ጊዜ ላይ ነው የሚገኘው። አሁን በሰንደርላንድ 1-0 በመሸነፉ ምክንያት እነ ዌስትሃም ከወራጅ ቀጠና ወጥተው ስፐርስ ወራጅ ቀጠና ውስጥ ተቀምጧል ማለት ነው። በዚህም የመጀመሪያ ጨዋታውን የመራው ሮበርት ዲዘርቢ በሽንፈት ጀምሯል። እናም ከዚህ በኋላም ለስፐርሶች ነገሮች ቀላል ይሆናሉ ተብሎ አይጠበቅም። ስፐርስ ይወርዳል ወይስ ይቆያል የሚለውን ለማየት ቀሪ 6 ጨዋታዎችን መመልከት ይኖርብናል ማለት ነው። ሌላው ጨዋታ ኖቲንጋም ፎረስትን ከአስቶን ቪላ ያገናኘው ጨዋታ 1-1 በሆነ ውጤት ተጠናቋል። አስቶን ቪላዎች ይህን ጨዋታ ቢያሸንፉ ኖሮ ከማንቸስተር ዩናይትድ ጋር እስኪጫወት ድረስ 3ኛ ደረጃ መቀመጥ ይችሉ ነበር። ሆኖም ግን 1 ነጥብ ብቻ በማግኘታቸው ከማንቸስተር ዩናይትድ እኩል 55 ነጥብ በመሰብሰብ 4ኛ ላይ ተቀምጠዋል። ዛሬ ማንቸስተር ዩናይትድ የሚያሸንፍ ከሆነ የነጥብ ልዩነቱን 3 ያደርገዋል ማለት ነው። ሌላው ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ስንመለከት ምሽት 4 ሰዓት ላይ ማንቸስተር ዩናይትድ ከሊድስ ዩናይትድ በሮዝ ደርቢ ምሽት 4 ሰዓት ላይ የሚያደርጉት ጨዋታ እጅግ ተጠባቂ ነው። ማንቸስተር ዩናይትድ ከ24 ቀን እረፍት በኋላ ዛሬ ወደ ሜዳ የሚመለሱ ይሆናል። ሳምንቱ ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም ጥሩ ነበር። ቼልሲዎች ተሸንፈዋል፣ አስቶን ቪላም ነጥብ ጥሏል። ስለዚህ ማንቸስተር ዩናይትድ ዛሬ ሊድስ ዩናይትድን የሚያሸንፍ ከሆነ ከአስቶን ቪላ በ3 ነጥብ ከሊቨርፑል በ6 ነጥብና ከቼልሲ በ10 ነጥብ በመራቅ የቻምፒዮንስ ሊግ ቦታውን ለመግባት የሚያደርገውን ትግል በቀላሉ የሚያረጋግጥ ይመስላል። ማንቸስተር ዛሬ ለማንቸስተር ጥሩ ዜና የሰማውንትና ሊሳንድሮ ማርቲኔዝ ከጉዳት አገግመው ለዛሬው ጨዋታ ዝግጁ እንደሆነ ማይክል ካሪክ የተናገሩ ሲሆን ማንቸስተር ዩናይትዶች በኦልድ ትራፎርድ በካሪክ ከመጣ 100% ዊኒንግ ሬት ነው ያላቸው። ስለዚህ ሊድስ ዩናይትዶችም ጨዋታው ቀላል ይሆናል ተብሎ አይጠበቅም። ምክንያቱም ሊድስ ዩናይትድም ላለመውረድ እጅግ ከፍተኛ ትግል እያደረገ ሲሆን ለማንቸስተርም ቀላል ጨዋታ ይሆናል ተብሎ አይጠበቅም። ከዛም ባለፈ ሁለቱ የረጅም ጊዜ ትልቅ ደርቢ ናቸው። ሮዝ ደርቢ ይባላል። ማንቸስተር ትልቁ ደርቢው ሊድስ ዩናይትድ ነውና ይህ ጨዋታም ደግሞ ጎል የማያጣው ሲሆን በአማካኝ ሁለቱ በተገናኙበት ያለፉ 6 ጨዋታዎች 2 ጎል ይቆጠራል። መቼም የማይጠፋው ማንቸስተር ዩናይትድ በሁለት ተከታታይ ዓመት ኦልድ ትራፎርድ ሊድስ ዩናይትድን 6-1 እና 5-1 ባሸነፈበት ውጤት ነው። የዚህ ሲዝን ደግሞ ውጤታቸው በሊድስ ዩናይትድ ሜዳ 1-1 የተጠናቀቀበትና ሩበን አሞሪም የተሰናበተበት ጨዋታ እንደሆነ ይታወሳል። እና አጓጊው ጨዋታ ዛሬ ልክ ምሽት 4 ሰዓት ሲል ሁሉም አይኖች ኦልድ ትራፎርድ ላይ ይሆናሉ ማለት ነው። ለዛሬ ያዘጋጀንላችሁ አጫጭር ስፖርታዊ መረጃዎች እነዚህ ይመስላሉ። የምንሰራው ፕሮግራም ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መልካም ቀን።